ትግራይ ቲቪ ፎረም ዝግጅታችን ጀምሯል። እንድትከታተሉ በአክብሮት እጋብዛለሁ። በዛሬው የትግራይ ቲቪ ፎረም ዝግጅታችን የህወሓት ስራ አስፈጻሚና የትግራይ ሴንትራል ኮማንድ አባል አቶ ጌታቸው ረዳ እዚህ ስቱዲዮ ተገኝተው በወቅታዊ ጉዳይና በተለያዩ ርዕሰ ጉዳዮችን እያነሳን ቆይታ እናደርጋለን። በድጋሚ እንድትከታተሉ በአክብሮት እጋብዛለሁ። እንኳን ደህና መጡ አቶ ጌታቸው። እንኳን ደህና ቆይሽ። መልካም። እስቲ ለመጀመሪያ ያህል ትላንት ጠቅላይ ሚኒስትር አብይ አህመድ ወደ ግንባር ገብቼ ያለቀ ጦርነት ለመምራት ወደ ግንባር ገብቻለሁ ብለዋል። እስቲ በዚህ እንጀምር። ሰምቻል። ማታ ነው እኔም የሰማሁት። ማለት ያው የጦርነቱ አሁን የደረሰበትን ሁኔታ ግምት ውስጥ አስገብተሽ ይሄን ይላል ብለሽ ኖርማል በሆነ አስተሳሰብ አትጠብቂም። ደግሞ ኖርማል የሆነ አስተሳሰብ አይደለም ጦርነቱንም የጀመረው ጦርነቱንም አሁን እየመራ ያለው እየገዛ ያለው አስተሳሰብ። ስለዚህ ያስገርማልም አያስገርምም ማለት ነው። ያስገርማል እንል አብይ ዴስፐሬት የሚመስሉ ምናልባት ሰላም እደራደራለሁ ችግር የለውም ይህንን ካረጉ ሞክራለሁ አስባለሁ የሚል ሲጀመሩ ጥያቄ የሚቀርቡት ኮንዲሽኖችም የለየላቸው ተቀባይነት ሊኖራቸው ማይችል ኮንዲሽኖች ቢሆኑም የነሱም ይብዛም ግን የሚልካቸውን ሰዎች ወይም ይህን ጉዳይ ለማስፈጸም የሚመጡ ሰዎችንም ጭምር እንደው መልካም ነገር ይኖረው ይሆናል ብሎ እንዲያስቡ ባደረገ መልኩ እድል እንሞክር የሚልበት ሁኔታ ማየት ጀምረን ነበር። ይሄ አንድ ነገር ነው። ይህን ሁሉ ትቶ ኒር ፌስ ነው የሚሉት። ያው ባወጣው አጼ ምኒልክ አረጉት የሚባለውን አዋጅ 1888 ላይ እሱን የሚመሳሰል ከፊል ኑዛዜ የሚመስል ነገር አለው። ፉከራ ብዙ የለውም። ከአብይ ባህሪ አንጻር ለመጀመሪያ ጊዜ ፉከራ ብዙ የሌለው እንትን ያለው እሱ ነው። ያው ኑዛዜ የሚመስለው ፓርት አጥፍተናል፣ አልምተናል፣ ይሄን አድርገናል፣ ይሄን ብለናል ወሰሚል ነገር ነው ያለው። የሚያስገርመው ትንሽም ብትሆን የሰላም ቀዳዳ ተጠቅሜ መንግስቴን አስቀጥላለሁ አልጋዬን አስቀጥላለሁ ብሎ ማሰብ በጀመረበት ሰዓት የመጣው ሆኖ የማያስገርመው አብይ እዚህ ጦርነት ውስጥ ሟች አይደለም፣ ተጎጂ አይደለም። እዚህ ጦርነት ውስጥ አብይና ትናንት ግንባር ገብተን ራሳችንን ሰዋለን ያሉት መሳፍንት የሚሞቱበት ጦርነት አይደለም። እነሱ ያነደዱትን እሳት ይሞቁት ይሆን እንጂ አያነዳቸውም። ልጆቻቸው አይገደሉም፣ ልጆቻቸው አይሞቱም፣ ሚስቶቻቸው አደጋ ላይ አይወድቁም። አደጋ ላይ የሚወድቀው ሌላው ሰው ስለሆነ ትግራይ ላይ ጦርነት ሲያውጁ አይገጥመንም ብለው ያሉት በትግራይ እናቶች፣ በትግራይ ህፃናት፣ በትግራይ አባቶች፣ በትግራይ ወጣት ላይ ያወጁት የዘር ማጥፋት ጦርነት መጨረሻ ራሴን አላስደፍርም፣ ባርነት በቃኝ፣ ዝም ብዬ አልጠፋም ብሎ ተንቀሳቅሶ ተአምር መስራት የቻለ ህዝብ አሁን የደረሰበት ደረጃ ላይ ሲደርስ አሁንም ተጨማሪ መቶ ሺዎች ግፋ ብለው ምናልባትም የውሸት ድራማ እንዘምታለን ድራማ እንትን ብለው አነሳስተው ብዙዎችም መጨረስ የሚችሉበት እድል ይፈጥርላቸው ስለሆነ የማይሞቱበት እስከሆነ ድረስ እድሉን ቢሞክሩ ብዙ ችግር አሉ ብለው ያምነው ሰው በዛ ደረጃ አያስገርምም። ዝም ብሎ መሳቅ ይቻል ነበር። እንደዚህ አይነቱ ቀልድ ሰዎች የሚያልቁበት ስለሆነ ዝም ብሎ መሳቅ አይቻልም። እና ዝም ብዬ ሳይ ሌላም እኔ መጀመሪያ የአብይን አይደለም የሰማሁት፣ ሌላ ስራ አስፈጻሚ መከላከያ ልብስ መልበስ በቃ ቋሚ ያደረገ አንድ አለ ነው ስራው እንደሆነ አላውቅም አለው የሚባል ሁላችን በቃ ተሰውተን አገራችንን ለማዳን ወስነናል ይላል። ውሳኔው ጥሩ ነው። መስዋዕት ካለባቸው እነሱ ናቸው መስዋዕት ያለባቸው። እኛ የምንወስደው አገር የማረጋጋት እርምጃም እነሱ ተሰባስበው መጥተው
አንድ ነገር ካረግናቸው ይቀልልን ይመስለኛል። ያን ያክል ጫካ ገብተው ሰውን ያነሳሳሉ ሁከት ይፈጥራሉ የሚል ስጋት ኖሮኝ ሳይሆን ያው ህግ የማስከበር ስራ መሰራቱ ስለማይቀር ተሰባስበው አንድ ቦታ ከመጡልን ሰዶ ማሳደድ እንድናለን ማለት ነው። ከዛው ውጭ እዚህ ግባ የሚባል ትርጉም አለው ብዬ አላምንም። ማለት ያው የሰማሁትን ምን ተሰማሁት ስላልሽኝ ነው። አዎ የተለያየ ምላምት እየተሰጠ ነው። በዚህ የትላንት ማታ በሰበር ዜና የተነገረው ግንባር እንገናኝ ጥሪው አንድም አብይ አህመድ ንጉሳውያን የመምሰል ፍላጎቱን ጦር ሜዳ ሄዶ በመምራት ወይም መስዋዕት በመሆን ይበልጥ የመመሳሰል እንትኑን ለማምጣት ነው የሚሉም አሉ። በሌላ መልኩ ደግሞ ሌላም ስልት የውጊያ ስልት ሊከተል የሚችልም አይነት የሚጠቁሙም አሉ። በሌላ መልኩ ደግሞ የተለመደው ውሸት ነው የሚመስለው አለው ብሎ ለመሸሽም ሊሆን ይችላል የሚል የተለያየ መላምት እየተሰጠ ነውና ምናልባት የእርስዎን ስፔኩሌት ማድረግ አልፈልግም። ብዙ የሚያስቁ ነገሮች አሉት የአብይ ጥሪ። አንደኛ የት ነበር እስካሁን? ንጉስ የመሆን ፍላጎቱ ብቻ ትክክል ነው። ይሄ አጼ ሚኒሊክ አድርገውታል፣ አጼ ዮሐንስ አድርገውታል የሚባል አሁን እንትኑ ነው የከበደው። በሚስት መጥተዋል በድንበር መጥተዋል የሚሉት ቃላት መድገም ትንሽ ኦሪጂናል ለመምሰል ነው ጥረት ያደርጋሉ እንጂ ፍላጎቱ እሱ ነው። ይሄ ወጉ ተይዟል። ይሄ ንጉሰ ነገስት ገሌ ጠላት መጥቷልና ጥሪ አረጉ ይባላል። ግን እነሱም ቢሆን አንኮበር ከደረስን በኋላ ከደረሰ በኋላ አይደለም ጥሪ የሚያደርጉት ድንበር ተጥቷል ብሎ ሲያስቡ ነው ጥሪ ያደረጉት። ለምሳሌ እኔ አብይን ከሚኒሊክ ማወዳደር ራሱ ሚኒሊክን መስደብ ነው የሚሆንብኝ። ሚኒሊክ ሂስቶሪካሊ ራሳቸው ቦታ ሊኖራቸው ይችላል። ቢያንስ ግን እንደ አብይ አይነት ቀላማጅ አልነበሩም። ንጉስ የመምሰሉ ፍላጎት ምንም ጥያቄ የለውም። ቋንቋው ራሱ የዚህ ዓለም የዚህ ዘመን ቋንቋ አይመስልሽም? እኛ ብሎ ነው የሚጀምረው። አንድ ቦታ ነው ተሳስቶ እኔ የሚለው እኛ ነው የሚለው። እኛ እንዲህ ብለን እኛ እንዲህ አድርገና የሆነ ሰዓት ላይ እንትኑ ይሄ ሞቅታ ላይ የምታምኘው ነገር የለም እኔ ይላል። የሆነ ሰዓት ላይ አንብቤዋለሁ እንትኑ። ለማንኛውም ምንድነው ያሰበው የሚለው ላይ ብዙ ስፔኩሌት ማድረግ ከባድ ነው። ለምሳሌ እንደኔ ግምት ገምት ሲባል እዚህ ላይ ምንም አይነት የጋራ ውሳኔ ያሰራፍንበት ጉዳይ አይደለም። በተለይ የበልኩ ሊሰራው የሚችል ነገር የለም። አሁን ካባ ለብሶ ነው ግፋበል አይዟችሁ ሊል ነው። እስካሁን ያልተሞከረ ነገር እኮ የለም። አብይ መገናኛ ራዲዮ ይዞ ቀይ ኮፍያ አድርጎ የማን ሀገር ዩኒፎርም እንደሆነ ማይታወቅ ያዳኝ ልብስ ለብሶ መለማመጃ ነው አይዟችሁ ያላለበት ቦታ አለ ወይ? እስኪ ከአንድ ወር ከሁለት ሳምንት በፊት እኮ አንድ ቦታ ሄዶ ውቅን ሄዶ መለማመጃ ነው ይሄ ሰራዊት፣ ይሄ ሽፍታ ሰራዊት ለአፍሪካ ለዓለም የሚሆን ሰራዊት አቋቁመናል ስፓርታ ገሌ ያለ ሰው ሊያጽናና ሞክሯል። እነዛ ዋሻቸው ሰዎች ናቸው አልቀው ተደምስሰው እዛ አሁን እሱ ያነጋግራቸው ምዕራብ የሚባለው ሁሉም ቦታ ላይ ተበትነው የገቡበት ቦታ ሁሉም ፕራይቬት ኢፌክት የሚባል አለ። ፕራይቬት ኢፌክት ማለት የግል ዕቃሽንም ጭምር አዝረክርከው ሄዱ አዛዦች ናቸው። ሁሉም ቦታ ላይ የግል ዕቃቸውን አዝረክርከው ሄዱ ሰዎች ናቸው። እነዚህም በምን ስሜት ነው አብይ ድንገት እዚህ ሁሉ ጣጣ ያከተታቸው ሰውዬ ካባ ለብሶ መጥቶ አይዞን ስላለ በምን ስሌት ነው ሊያሸንፉ የሚችሉት? እኔ የምገምተው ብዙ ሰው ተስፋ አለ ብሎ እንዲያምን ይሄ ተስፋ የቆረጠው አንኮበር ከደረሱ በኋላ ሰገሌ ነው የሚዋጉት የመጨረሻ እንትናቸው ልክ ድሮ የሰገሌ ጦርነት ይባላል። ሂስቶሪካል ፓራሌልስ የመፍጠር ፍላጎት ሊኖረው እንደሚችል መገመት ይችላልሽ። እኔ የምገምተው እንዳልኩሽ ንብረት ይዞ ምናምን ወይ ወደ ኤርትራ ሄዶ ተቀላቅሎ በምስራቅ በኩል መሰለኝ አዲስ ንጉስ የሚመጣው አሁን በሰሜን እንጂ እንዳል የሚሰራ አይመስለኝም። ግን የሆነ ነገር ሊያደርግ ይችላል። ግን አይደለም እንደዛ አይነት ነገር ኤርትራዎቹ ሰዎች ብዙ እንትን ያን ያክል ሲሪየስሊ የሚወስዱት አይመስለኝም የአብይን ሁኔታ። ምናልባት ደግሞ አጋግሎ እኔ የራሱ ከስሩ ያሉት ሰዎች ጋር ጠብ ያለው ሁሉ ነው ይመስለኝ። እና እንዳውም አንድ ኦሮሞ ወጣት ልጅ አለ ጓደኛዬ ምን ይለኛል ሁልጊዜ የሚለው ትክክል ነው። ባለፈው መጀመሪያ ደሴ ኮምቦልቻን ከያዝን በኋላ ያደረገው ንግግር ላይ ነው ሰውየው እነሱ ቀድመውት እንዳይሸሹ ነው ጥረት እያደረገ ያለው። አረጋግቶ ሊጠፋ አስቦ ይሆናል የሚለው ከአስብ ያላሰብኩበት አንግል ስለሆነ የሱም ትክክል ነው የሚል ግምት አለኝ። ለማንኛውም አሁን ባለው ሁኔታ
ያልገዛው የመሳሪያ አይነት የለም። በቀረው ሳንቲም በቀረው ወርቅ ያልተገዛ አይነት ነገር የለም። ያ መሳሪያ የሚለውጠው ለውጥ ቢኖር እስካሁን ለውጥ ያመጣ ነበር። ስለዚህ አሁን አብይ ምን አይነት ሰው ነው ከተከታተልሽው የሆኑ ሰዎችን በተአምር እንዲያምኑ ለማድረግ እመኑኝ ጭምር እየለመነ እንትን የሚል ሰው ነው። መለማመጃ ነው ያለው ሰራዊት አሸንፎት በትኖት ሰራዊቱን በሙሉ አጥፍቶት አሁን ስጋ ነው ይዞ እየቀረበ ያለው። ትንሽ ጠመንጃ የሆነ ስጋ አስይዞ ብዙ ሰው እያስጨረሰ ነው ያለው። አሁንም ሞር የሚያስጨርሰው ሰው ይዞ እየመጣ ነው። እንደ አጋጣሚ ሆኖ አብረውት የነበሩ ሰዎችንም በፊት አውራሪነት መድቦ እነሱንም ማስጨረስ ፈልጎ ሊሆን ይችላል። ይሄንንም ሮላውት ማድረግ አይቻልም። እና አሁን በዚህ ሰዓት ይሄኛው የክተት ጥሪ ስንተኛው እንደሆነ እግዚአብሔር ነው የሚያውቀው። ምን ዓላማ እንዳለው መገመት ራሱ በጣም የተለየ እነሱ ሰፈር ውስጥ መሆን ይጠይቃል። የእሱን አእምሮ ቃል በቃል የማንበብ አቅምን ይጠይቃል። እሱ አቅም አለኝ ብዬ አላምንም። እንደዚህ አይነቱ ሽምብር ውስጥ መግባትም መፈትፈትም ጥሩ ነው ብዬ አላምንም። መልካም። ምናልባት የአብይ አህመድ የክተት ጥሪን በተደጋጋሚ ጊዜ በሶሻል ሚዲያ የሚቆጥሩ ሰዎች ለ10ኛ ጊዜ ነው ብለው የጻፉትን አይቻለሁ። በአጠቃላይ ግን ይህ ጦርነት አሁን ያለበት ደረጃ በምን ደረጃ ላይ ነው ያለው ማለት እንችላለን? አሁን ያለበት ደረጃ በእኛ የከፍ ፍጹም የበላይነት በጠላት ፍጹም ተሸናፊነት ደረጃ ነው ያለው። ማስረጃው የአብይ አህመድ ጥሪ ነው። እኔ ግንባር ሄጄ አሁን አብይ እየተነገረን ያለው ምንድነው? ብርሃኑ ጁላ አልቻለውም። አበባው በቀለ ማን ነው? አበባው ታደሰ አልቻለውም። የግንባሩ አዛዦች አሉ፣ ሁሉም በየቦታው ይቀያይራቸዋል። እነሱ አልቻሉትም። ሰው ወታደር ነኝ የሚል ማንኛውም ሰው አልቻለውም። እኔ ንጉሠ ነገሥት ሰባተኛ ሄጄ ነው የምሞክረው የምገለበጠው ብሎ እስኪያስብ ድረስ ያደረሰው ዴስፐሬት ደረጃ ላይ ደርሷል ጦርነቱ። በዚህ ሰዓት እንዳልነው በትግራይ ሕዝብ ላይ የተጫነ መከራ አለ። መከራውን ለማውረድ የሚያስችለውን ማንኛውን እርምጃ እንወስዳለን ብለን በዛ መሰረት ያ መከራ እስከ መጨረሻው ሊቆም የሚችልበትን ስራ ለመስራት የሚያስችል ስራ እየሰራን ነው። ሰው ሰራዊታችን በፍጹም የበላይነት፣ ጠላት በፍጹም ተሸናፊነት፣ ግን ደግሞ ተሸናፊዎችም ቢሆን እስከ መጨረሻም ቢሆን መፍጨርጨር የሚችሉበት እድል አይጠፋም አይባልም። ያን መፍጨርጨር ወክሎ ነው አብይ ትናንት ያቀረበውን አይነት ለወትሮ አስቂኝ ሊባል የሚችል ግን ደግሞ ብዙ ሰዎች የሚያልቁበት ብዙ ሺዎች የሚያልቁበት ስለሆነ አሳዛኝ የሚባል ጥሪ ለማድረግ የበቃው። ምናልባት የትላንት የአብይ አህመድ ጥሪን ጨምሮ ተደጋጋሚ ጥሪዎች ተደርገዋል። ከዚህ በፊት መደበኛ የሚባለው ሰራዊት አልቆ ልዩ ኃይሉ፣ ሚሊሻው፣ ሁሉም መደበኛ ኢመደበኛ የሚባለው አደረጃጀት የሰራዊት አደረጃጀት በዚህ ጦርነት ተሳትፎ ምንም አይነት ለውጥ ሳይመጣ እልቂቱ አሁንም ቀጥሏል። እስከ መቼ ነው በእንደዚህ አይነት መንገድ የሚቀጥለው ይሄ እልቂት ጥሪ? ያው እነዚህ ሰዎች ሙሉ በሙሉ የሚነቀሉበት ጊዜ ሩቅ አይሆንም። እስከ መቼ ነው የሚቀጥለው የሚለው እነዚህ ሰዎች እንዲተነፍሱ እስከ ተፈቀደላቸው ጊዜ ድረስ ይቀጥላል ነው። አሁን ባለው ሁኔታ በእኛ በኩል ይሄ መንግስት የሚባል የድርዮች ስብስብ ሳይወርድ ምንም ይሁን ምን ሰላም አናገኝም፣ ምንም ይሁን ምን የኢትዮጵያ ሕዝብ ሰላም አያገኝም የሚል እምነት አለን። ከምንም ነገር በላይ የትግራይ ሕዝብ አሁንም ዋና ጠላታቸውን ከሁሉም አቅጣጫ የሚያደርጉትን እንቅስቃሴ ከትግራይ ሕዝብ ለማጥፋት ያላቸውን ፖቴንሻል ከመፈተሽ አንጻር ነው የሚያደርጉት። ይህን ማድረግ የሚያስችላቸውን ሙሉ አቅም ሙሉ በሙሉ መደምሰስ አለበት ብለን ነው የተንቀሳቀስን ያለ ነው። እነዚህ ሰዎች አይዶ ነው መደጋገም አያስፈልግም፣ እስኪወገዱ ድረስ ይቀጥላል። ስለዚህ የሚወገበቱን ጊዜ ማሳጠር ብቻ ነው መልስ የሚሆነው። መልካም አቶ ጌታቸው፣ እንግዲህ አብይ አህመድ በተደጋጋሚ በሚያደርጋቸው ንግግሮች አንዳንዴም ከሰባኪያን አለፍ ሲልም ከኢየሱስ ክርስቶስ ጋር የሚመሳሰሉ ንግግሮችን ከሰሞኑ ሲናገር ሰምተናል። ኑዛዜ የሚመስሉ ንግግሮችንም እንደዚህ የመርከቧና የማዕበሏንም ያነሳበት አለ። ራሱን መሲህ የማስመሰል ንግግሮችም ሰምተናል። በአንጻሩ ደግሞ ከኮንሬድ መንግስቱ የመጨረሻ ንግግሮች ጋር የሚመሳሰሉ ንግግሮች ኑዛዜዎችም እየሰማን ነውና የእርስዎ ግምት የትኛው ጋር ነው? መንግስቱ ኃይለማርያም ነው የሚመስለው። ክርስቶስ ስደብ ነው የሚሆነው አብይ ቢፈልግም ያው ይሁን። ግን አሁን እኔ አማኝ ወንድሞቼ በዚህ ጉዳይ ላይ አስተያየት እንድሰጥም ብዙ አልፈልግም። ማንም ሰው ማስቀየም አልፈልግም። አንደኛ አብይ ክርስቶስን ለመምሰል ያደረገው ጥረት በአማኞች ነው መወገዝ የነበረበት። አሁን በሱ ዙሪያ ሆነው
ክርስቶስ ቀብቷል ይያሉ ግፋው ብለው የሚሉት ቀጣፊዎች አሉ። እዚህ ሸቃጮች ነው ራሱ ክርስቶስ ሸቃጮች ነው የሚላቸው። ገና ልጅ ሆኖ ቤተ መቅደስ ሲገባ ክርስቶስ ቤተ መቅደስ ውስጥ ሲቸረችሩ ዕቃ ሲቸረችሩ ሸቀጥ ሲያቀርቡ ያያቸውን ሰዎች በጅራፍ ገርፎ ነው ያባረራቸው። እነዚህ ሸቃጮች በጅራፍ ገርፈው ሊባረሩ የሚገቡ ሸቃጮች አብይን እዚህ የብደት ደረጃ ላይ ለማድረስ ትልቅ አስተዋጽኦ አድርገዋል። እነዚህ ሸቃጮች ለምን አላወገዙትም ልል አልችልም። ግን ቢያንስ ጤነኛ አእምሮ ያላቸው የክርስቶስ ተከታዮች በቃ ሊሉት ይገባ ነበር። ሰው ከክርስቶስ ጋር መነጻጸር የመፈለጉን ያክል ይህንን ይዞ ረጅም ሰዓት ማውራት ተገቢ ነው ብዬ አምናለሁ። መንገን ግን በደንብ መምሰልም ይፈልጋል ከጅምሩ ከድሮ ጀምሮ። አሁን ሁኔታውን ሳይሆን ሁለቱም ተመሳሳይ ነገር ሌተና ኮሎኔሎች ነው የነበሩት። ማዕረጋቸውን እንኳን መጨመር አላማራቸውም። አይ ዶንት ኖ ለምን እንዳልፈለጉ። መንግስቱ ዝም ብሎ ማርሻል መሆን ይችል ነበር። የሚከልክለው ሰው አልነበረም። የሆኑ ሰዎችን ሻምበል 50 አለቃ ጀነራል አድርጎ ያውቃል መንግስቱ ኃይለማርያም። በፍጹም ተጨንቆ አያውቅም። ይሄ ሚሊተሪ ዲሲፕሊን ሃይራርኪ ተከተለች ማድረግ ነው የሚባል ነገር የለውም። አብይ እንደዛ ነው። አብይ ብዙ ሰዎችን ዝም ብሎ ከሻለቃ ጀነራል አይነት ነገር ከማድረግ ወደ ኋላ የሚመለሰው አይደለም። እና ግን መመሳሰል እንደሚፈልግ የምታየው ፓርቲ ሲያቋቁም ልክ መንግስቱ ኃይለማርያም ፓርቲ አንድ ለማድረግ የተበተኑ ኢማሌዲ ሲል ኢሰፓኮ ሲል እነዚህ ሰብስቦ ኢሰፓ ለማድረግ የሄደበት ሂደት ኋላ ብልጽግና ላይ በተግባር የምታየው ተመሳሳይ ነው። ሆብት ያደርጋል። የሌሎች ፓርቲዎችን እዚህ ትገባላችሁ ብሎ ከዛ ማቀውን እንዲቀሩ ነው ወቀትም ተጥቶባቸው እንዲቀሩ ነው የሚያደርገው። በብዙ መልኩ መንግስቱ ኃይለማርያም ነው ታላቅ ኢትዮጵያ ምናምን የሚለው ኮንሰፕት የመንግስቱ ቃላት ኢቭን ቶኑ እምቢ ያለው ካልሆነ በስተቀር የመንግስቱን ቶን ለመድገም ነው የሚፈልገው። በሁሉም አጋጣሚዎች መንግስቱ ኃይለማርያም ለመሰል የሚያደርገው ጥረት ሰራዊቱንም እንዲበላ አድርጎታል። ያላቀረብነው ጀት የለም ሞራል ግን የለም ይላል። ገልብጦ ጀት አይደለም ወሳኙ ሞራል አለን ይላል። ሞራል አለን የሚለው ሰራዊት ቆሞ ሰዓታት መዋጋት አይችልም። ወጣቶች ያስጨርሳል፣ ህፃናት ያስጨርሳል፣ ሴቶች ያስጨርሳል፣ ታቦት የተሸከሙ ቄሶችን ጭምር ያስጨርሳል። መንግስቱ የመምሰል ነገር በተከታታይ ዴሊበሬትሊ ኮንሺየስሊ መንግስቱን ለመምሰል ጥረት የሚያደርግ ሰው እንደሆነ ማየት ትችላለች። ፈረንጆቹ ትራጂክ ፊገርስ የሚሏቸው አሉ። ደጋግመሽ ስታዩ የሚያሳዝኑ ፍጥረቶች ማለት ሳይሆን የሆነ የእብደት ወኪሎች ሆነው የሚቀርቡ ታሪክ ላይ የምታገኛቸው ፊገርስ አሉ። ይሄ ትንሽ ሰው እንደዚህ አይነት ትራጂክ ፊገርስ ተርታ ነው የምትመድቢው። ለመምሰል የሚፈልጋቸው ሰዎች ኢቭን እነሱ የነበራቸውን ትንሽ ሰብስታንስ እንኳን ሳይዝ እነሱ ለመምሰል በሞከረ ቁጥር በህዝቦች ጥፋት በህዝቦች መከራ ስሙን ለመገንባት የሚፈልግ እኔ አንድ ሰው በቅርቡ ሲነግረኝ አብይ አህመድ ከምንም ነገር በላይ ሊያስደስተው የሚችለው ዘሄግ መቅረብ ነው የሚለኝ። ክራባት አስሮ ልክ ሚሎሶቪች ቀርቦ እንደነበረው እኔ ለሀገሬ ታላቅነት እዚህ ቦታ ደረስኩ ሰው ነኝ ምናምን ብሎ ሊከራከር ዘሄግ ምንድን ነው የሚባለው የዓለም አቀፉ ወንጀለኞች ፍርድ ቤት ራሱ ቢቀርብ እንደ የዝናው ፒናክል መድረስ ነው የሆነ ደረጃ ላይ መድረስ አድርጎ ነው የሚወስደው ነው የሚለኝ። እና አያደርገው ማለት ከመንግስቱ ምናልባት የሚለየው እሱ ሊሆን ይችላል ብዬ አስባለሁ። መንግስቱ ትልቅ ሀገር አደርሳለሁ ብሎ ሰራዊት ሁሉ ነገር ወደ ጦር ግንባር ብሎ ሀገር አስጨርሶ እስከ መጨረሻው ደቂቃ ድረስ ተማሪዎችንም አዝምቷል። ተማሪዎች ምንድን ነው የምትሰሩ ሶሲዮሎጂ ሳይኮሎጂ እያላችሁ ለሀገር መሞት እንደ ወያኔ ልጁ ምንድነው ነው የሚሉት። አሁን አልተቀየረም ሬቶሪክ ባይዘው ቀሳውስት ይዘው ሽማግሌዎች ይዘው ማጨድ ይዘው መጡ ነው የሚሉት። አንደኛ ህዝባቸውን ምን ያክል እንደሚንቆት ነው። የትም የገባንባቸው ከተማዎች ውስጥ ቄሶች ይዘን እንዳልገባን ህዝቡ አሳምሮ ያውቃል። የገባንባቸው ቦታዎች ውስጥ ሴቶች ይዘን እንዳልገባን ማጨድ ይዘን እንዳልገባን ያውቃል። ብዙ ቦታዎች ላይ የገበሬውን ማሳ ማጨድ ላይ እንደሚተባበር ሰራዊት አለን። እዚህ ላይ ምንም ብጅታ መኖር የለበትም። ያው የሚሉትን ነው የምነግርሽ። መንጌም እንደዛ ይል ነበረ። ይሄም ጎረምሳ እንደዛ ነው የሚለው። መጡባችሁ የሆነ ነገር አድርጉ። አሁን የመጨረሻው ሰዓት መንግስቱ ከመሸሹ በፊት ጦር ግንባር ሂጄ እንደ ቴዎድሮስ እሰዋለሁ ብሎ አሁን ለማየት ሞክሪ። ፓራሌሉ በጣም ስታርክ እየሆነ የመጣው ይሄ ምንድን ነው ምስስሎች የመመሳሰላቸው ነገር በጣም ስታርክ እየሆነ የመጣው። አንድ ቄስ ነበሩ የት ሄዳሉ ዚምባብዌ ሄዳሉ የተባለ ነው ደርቀው ይቀሯታል ብለው የመከሩት መንግስቱ ነው መጨረሻ ሰዓት ላይ። አሁን ቀሳውስቱ ከአብይ ጋር ድግስ መብላት ስለጀመሩ ደፍረው መናገር ስለማይችሉ ደፍረው መናገር የሚችሉ ቀሳውስት የሉም እያልኩ አይደለም። ብዙ ቦታዎች ላይ ትንሽም ቢሆን ድምጾች ይሰማሉ።
ጥቁር ኮፍያ ያደረጉ ጳጳሳት ሳይቀር እንዴት ከወያኔ ጋር ትደራደራለህ ብለው አሜሪካ መንግስት ድረስ ሄደው የመከሩበት የምጽአት ዘመን ነው። ጳጳስ የሰላም ሐሳብ ከማንም ጋር ቢሆን እርቅን ሻና ያደርግ ወያኔ ጁንታ ነው የሚሉት ከሚገዛን ሰይጣን ይግዛን የሚል ጳጳስ የምትሰሚበት ሀገር ነው። ይሄ ጉድ ሀገር ነው። ስለዚህ ደፍረው ጳጳሳት እንደ ላሊበላው ሰውዬ 83 ዓመተ ምህረት መንግስቱ ልክ እንደነገሩ ሰውዬ ደፍረው ልክ የሚናገሩ ጳጳሳት ስለሌሉ አሁን ዘፋኝ መድረክ ላይ ወጥቶ ልክ ነገረው። በገባኝ ልክ ነው ስለ ሰላም ስለተናገረ ይቅርታ እንዲጠይቅ ተደረገ። ወደ መጣህበት ጫካ ተመለሳሉት። ዘረኛም ነው እንትናቸው ግምገማቸው ወደ ደቡብ ተመለስ ነበር። ግን የሚያስቀቅሏቸው የደቡብ ልጆች ነው። እዚህ እኔ ይገርመኛል። በጣም ብዙ ነው። ትናንት ወዲያ ሰልፍ አድርገው አይተሻል። ምርኮኞች በርካታ ሺዎች ምርኮኞች። አብዛኛው ሰው ቼክ ስታደርጊ ሁሉም ብሔር አለ። ከደቡብ ይመዘግቧቸዋል ወይ ሲጀመር እንደ እንትን ነው የሚያመጧቸው፣ በግፍ ነው የሚያመጧቸው። ሰው እንደ መንግስቱ ተው የሚለው ሰው ቄስ ባይኖርም ቢያንስ አርቲስት አደባባይ ላይ ወጥቶ እንደዛ ብሏል። ሰው መመሳሰሉ እየጨመረ አሁን ተማሪዎች ሰብስበው ነበር መንግስቱ ኃይለማርያም ትዘምታላችሁ አትዘምቱም ብሎ አስፈራርቶ ከዛ እንዳውም በቃ የነሱን ስልጠና እከታተላለሁ ብሎ ሄዶ ነው በዛው ነው ያመለጠው መንግስቱ ኃይለማርያም። አፄ ኃይለ ሥላሴ እዚህ ማንሳት ተገቢ አይደለም። እሳቸው የሚቻላቸውን አድርገዋል። ቢችል እሳቸው ነው ከመምሰል ወደ ኋላ አይልም። ማነው ሌተና ኮሎኔል አብይ አሁን ምንድነው የሚያደርገው ነው በተደጋጋሚ የሚላቸው ነገር አለ ስብሰባ ላይ። እኔ እኮ ችግር የለብኝም እናንተ ተዋጉ፣ ካልሆነ አውሮፕላን አንስቼ አንዳንዴ ሄሊኮፕተር ይላል። ሄሊኮፕተር አንስቶ ብዙ ሩቅ መሄድ አይመስለኝም፣ ግን አንስቼ መሄድ እችላለሁ ይላል። እሱ ከማድረግ ወደ ኋላ የሚል ሰው አይደለም። የኔ ተስፋ ወይ እነዛ ዙሪያው ያሉ ጠንቋዮች አባብለውት ጦር ግንባር ከሄድክ ትቀይራለህ ብለውት መጥቶ እንይዟለን የሚል ነው። ትልቁ ተስፋ ይሄ ነው። ከመንግስቱ ኃይለማርያም ለየት ያለ እንትን እንዲኖረው እፈልጋለሁ። ፍጻሜ እንዲኖረው መጨረሻው ከመንግስቱ የተለየ እንዲሆን እፈልጋለሁ። አንድ ነገር ግን ለመንግስቱም ቢሆን አንፌር ነው። አብይና መንግስቱን ማነጻጸር ለመንግስቱም ቢሆን አንፌር ነው። መንግስቱ ከነብዙ ጭካኔዎቹ፣ ከነብዙ ብልግናዎቹ፣ ከነብዙ ወንጀሎቹ ቢያንስ ኢትዮጵያን ታላቅ አደርጋለሁ ሲል የምሩን ነበር የሚንቀሳቀሰው። ፋብሪካዎች ተተክለዋል። መንግስቱ ኃይለማርያም የጥይት ነው ያደረገው። የማዳበሪያ የሚመስሉ ነገሮች ለመስራት ሲሞክር ነበር። የመንግስቱ የታላቅነት መንፈስ ነው የተወናበደው። ታላቅ ለማድረግ ኢትዮጵያን የተከተለው መንፈስ ሚሊታሪስቲክ የሆነ መንፈስ ነው። ሚሊታሪስቲክ ሳዳም ሁሴን የሚደንፋበትን ሮኬት ሰርቻለሁ ሲልሽ መንግስቱ ኃይለማርያም ሳዳም ሁሴን ነው አብነቱ። የታላቅነት አብነት ኢራቅ ነች። የታላቅነት አብነት ኢራቅ ሊሆናች የተረጋጋች ሰላም ያላት ኢትዮጵያ ነች ታላቅ መሆን የምትችለው እንጂ ከጎረቤቱ ጋር እየተናቆረች አንድ ጎማ አስተንፍሰናል፣ እዚህ ምዕራብ የቀረናል ጎማ አስተንፍሰናል። ቢነስ የሚብዛም ግን ከፉከራዎቹ ጋር ሊሄዱ የሚችሉ ስራዎችን ለመስራት ሞክረዋል። የኢትዮጵያን የውጭ ምንዛሬ ከቡና የተገኘን የውጭ ምንዛሬ ለጦር መሳሪያ የማዋሉን ያክል ውጭ ምንዛሬ ሊተኩ የሚችሉ የቡና እርሻ ልማቶችን ለመስራት ሞክር ነበር መንግስቱ ኃይለማርያም። አሁን መንግስቱን ፕሬዝ የማድረግ ፍላጎት ኖሮኛል። ለምሰፋክት አብይ አህመድ ኢህአዴግ የሰራለትን መለስ ዜናዊ ያስቆማቸውን ተቋሞች ሸጦም አክስሮም ፕሮጀክት አስቆሞም ጭምር በመለስ ዜናዊ ዘመን በኢህአዴግ ዘመን የተነቃቃ ልማት የፈጠረውን የውጭ ምንዛሪ ነገር በሙሉ አሟጦ አሻንጉሊት ሲገዛ ነው የሚለው። ጦርነቱን በፍጹም ሊቀይሩ ማይችሉ አሻንጉሊት ሲገዛ ነው የሚለው። ሰው ለመንግስቱም ቢሆን ተገቢ ቦታው መስጠት አለብን። ከዚህ ድሩዬ ጋር ስናነጻጽረው አትሊስት ሊያካሄደው ይፈልገው የነበረውን ጦርነት መሸከም የሚችል ኢኮኖሚ ለመፍጠር ጥረት አድርጓል። ይሄ የተረከበውን ኢኮኖሚ የበላ ብቻ ሳይሆን መቀመቅ ያወረደ ጦርነት ነው የጀመረው። ስለዚህ ከዚህ መቀመቅ ካወረደው ኢኮኖሚ መቀመቅ ካወረደው ህዝብ ጋር ህዝቡ ሂሳብ ማወራረድ የሚችልበት እድል በሚሰጥ መልኩ ይጠናቀቃል የሚል ተስፋ አለኝ። አጋግለውት እነዚህ ጠንቋዮች አጋግለውት ዙሪያው ያሉ ቀሳውስት ባያቸው ሼኮች፣ እነዚህ ቀጣፊዎች ለሰማይ አምላካቸው ሳይሆን ምድር ላለ ከርሳቸው የሚገዙ ሰዎች
አሳምነውት አይ ሆፕ ሰገሌ እንገናኛለን እዛ ይዘን ለህዝቡ እናስረክባለን ችግር የለውም ሰው መንግስቱንም ራሱ ከአብይ ጋር ማነጻጸር አንፌር ነው ለማለት ነው በተወሰነ ደረጃ መንግስቱ እንደ ፖዚቲቭ ነገር ሊጠቀሱሉት የሚችሉ አልቲሜትሊ ኢትዮጵያን ያጠፋ ካይን የተከተለው ግን ሊጠቀሱሉት የሚችሉ ነገሮች ነበሩት መልካም እንግዲህ የትግራይ ሰራዊት ከኦሮሞ ነጻነት ሰራዊት ከሚመስሉ አጋር ድርጅቶች ጋር በመሆን ወደ አዲስ አበባ እየገሰገሰ ነው ያለው ወደ አዲስ አበባ የመግባት ግስጋሴው ዓላማው ምንድነው የመጀመሪያ ዓላማው ይሄንን ሰው በላ ስርዓት ይሄንን በኢትዮጵያውያን ወጣቶች በኢትዮጵያውያን ብሔሮች በኢትዮጵያውያን ህዝቦች ደም እየቆመረ ህይወት እየቆመረ እዚህ ደረሰን ከምንም ነገር በላይ ግን እኛ እንደ ትግራይ ህዝባችን እንደ ህዝብ ለማጥፋት ሁሉንም አይነት ጥረት ያደረገ ሁሉም አይነት ጠላት ጋር ያበረ ሁሉም አይነት ማንጉጋ ተባብሮ አገር ያጠፋ ለመጨረሻ ጥፋታችን ሁሉ የሚቻለውን ሁሉ ያደረገ ኃይል መጥፋት አለበት ይሄን የማጠናቀቅ ስራ መስራት መቻል አለበት የኦሮሞ ነጻነት ግንባር የኦሮሞ ህዝብ ታግሎ በኦሮሞ ጫንቃ ላይ ሽኮኮ ብሎ ስልጣን የገባ ሰው ኦሮሞ በማጥፋት ላይ ዋና ጊዜውን ያዋከነ ያለ ነው ይሄን ማጠናቀቅ ይሄን ስርዓት ለአንዴና ለመጨረሻ ወጊድ ማለት መወገድ አለበት ብሎ መናገር ይሄንን ተግባራዊ ማድረግ የሚያስችል ስራ መስራት አንድ ዓላማ ነው ይሄ አንድ ነው በሁለተኛ ደረጃ ይሄን ካስወገድሽ በኋላ ሁላችንም የራሳችን አስፒሬሽን አለ ኢትዮጵያ የተረጋጋች አገር ሆና የምትቀጥልበት እድል ካለና ያለ የትግራይ ህዝብ እዚህ ጦርነቱ ሲገባ ሶስት መሰረታዊ ነገሮችን አስቀምጧል አንደኛ በራሱ የመረጠው መንግስት ወደ ቦታው መመለስ አለበት ይሄን ማረጋገጥ መቻል አለበት ሁለተኛ ይሄ ከተረጋገጠ በኋላ ራስን በራስ የማስተዳደር መብቱ አልቲሜትሊ የሚገለጽበት ሰልፍ ዲተርሚኔሽን አልቲሜትሊ የሚገለጽበት ራስን በራስ የመወሰን ውሳኔ ማድረግ የሚያስችለው ሁኔታ እንዲፈጠርለት ይፈልጋል ሰው ከኢትዮጵያ ጋር መቆየት ራሱን ችሎ ሀገር መሆን ወይ በሌላ መልኩ አሬንጅ መፍጠር ነው የሚባሉ ነገሮች ኦፕሽኖቹን ራሱ ዓለም አቀፍ እውቅና ባለው መልኩ ሊረጋገጥለት ይገባል ሶስተኛ ሪሃቢሊቴት መደረግ መቻል አለበት የትግራይ በተጠና መንገድ የፈረሰችው ትግራይ መታነጽ መቻል አለባት ድጋሚ መታነጽ መቻል አለባት ስለዚህ ነገሮች የተረጋጋ ኔበርሁድ ይፈልጋሉ የአማራ ተስፋፊ ልሂቅ በፈጠረው ጦርነት ምክንያት ከአማራ ህዝብ ጋር ያለው ወንድምነት ጎረቤትነት በቁርሾ እንትን ያለ የተበከለ ሆኖ መቀጠል የለበትም ይሄን ማድረግ የምንችል ከሆነ ኢትዮጵያ የተረጋጋ የሽግግር ሂደት ሊኖራት ይገባል ውሳኔው ምንም ይሁን ምን የኢትዮጵያ ህዝቦች ከእንደዚህ አይነቱ ሰው በላ ስርዓት ነፃ ወጥተው የራሳቸውን እድል በተሟላ መልኩ መወሰን የሚያስችላቸው ሁኔታ መፈጠር መቻል አለበት ይሄን ለማድረግ ስርዓቱን መጣል ብቻ ሳይሆን ለዚህ ምቹ የሆኑ ሁኔታዎች መደላድሮችን ማስቀመጥ አስፈላጊ ሆነ እነኚህ ሁለት ኦቨርአርቺንግ ነገሮች ካነሳውልሽ በቂ ነው ሌሎቹ በጊዜ ሂደት የዚህን ስርዓት ለመጣል በተደረገ እንቅስቃሴዎች የተሳተፉ በዚህ ስርዓት ውስጥ ስርዓት ለመጣል በተደረገ እንቅስቃሴዎች ባይሳተፉም ቢያንስ ግን የዚህ ስርዓትን ዘር የማጥፋት እርምጃ በአደባባይ ያልደገፉ ኃይሎች በሙሉ የሚሳተፉበት የሽግግር ስርዓት መኖር መቻል አለበት ይሄን ለማድረግ ከሽግግር ስርዓቱ የተሟላ የሽግግር ስርዓቱ በፊት ይሄንን መንግስት ያስወገዱ ይሄንን የአውሬዎች መንግስት ያስወገዱ ወገኖች የማረጋጋት ስራ ለተወሰነ ጊዜ የሚሰሩበት ጊዜያዊ አሬንጅመንት መኖር መቻል አለበት ያ ጊዜያዊ አሬንጅመንት ጊዜያዊ መንግስት ነው የምትዩ ወዘተ ነው የምትዩ እሱ ኋላ በውይይት ሂደት የሚታይ ሆኖ በዋናነት ግን በእኛ እምነት ይሄንን ስልጣን ይሄንን ኃይል ያስወገዱ ወገኖች በአክቲቭ ተቃውሞ ውስጥ ያሉ ወገኖች ተሰባስበው ቀጣዩን የሽግግር ሂደት እንዴት እናርገው ብለው ሁሉንም ወገን ሊያሳተፍ የሚችል መድረክ መፍጠር የሚያስችላቸውን የጥቂት ጊዜ አሳይመንት የሚወስዱበት ስርዓት መፈጠር መቻል አለበት ይሄንን ለማስቻል እንቅስቃሴዎች ማድረግ ይኖርብናል እንዳልኩሽ የመጀመሪያው ፕራዮሪቲ ይሄንን ስርዓት ማስወገድ ነው ይሄ ስርዓት ነው በጦርነት ያልቻለውን የትግራይ ህዝብ በረሃብ ለመጨረስ እየተንቀሳቀሰ ያለው በየቦታው የትግራይ ተወላጆች የኦሮሞ ተወላጆች አሁን ተጨምረዋል በስፋት በየኮንሰንትሬሽን ካምፑ እየገቡ
ለማስልቂት የሚዳረጉበት ሁኔታ እየፈጠረ ነው ያለው። አገራቸውን ያገለገሉ የጦር መኮንኖች እኛ ጋር የተገናኘ ስራ ያላቸው አይደሉም። ሰራዊት ውስጥ የነበሩ ኢንፋክት መጨረሻ ትግራይን ለመውረር እንቅስቃሴ ሲደረግ ከሰራዊቱ ጋር ተሰልፈው የመጡ ያው ኃላፊነት ነው ብለው እነሱን በየመንገዱ እየለቀሙ የት እንዳስገቧቸው አይተን አሁን እየሰበሰቡ እነሱን ለመረሸን እነሱን ለመግደል እነሱን በአንድ ወይ በሌላ ምክንያት ማሰቃየት በሚያስችላቸው ይሰበስቧቸው። ይሄን ነገር ለአንድና ለመጨረሻ ግን ማስቆም መቻል አለብን። ይሄን ካስቆምን በኋላ የተረጋጋ የሽግግር ሂደት ፈጥረን በዛ የተረጋጋ የሽግግር ሂደት ውስጥ የኢትዮጵያ ዕጣ ፈንታ መወሰን ወደ ተሻለ ዩኒየን የሚወስዳት አጋጣሚ ካለ እናያለን። ካልሆነ ደግሞ ስርዓት ባለው መልኩ እርስ በርስ የምንባላበት አርማጌዶን ሳይሆን ድርሻችንን ይዘን በሰላም በጉርብትና የምንኖርበት ሁኔታ መፍጠር ካለብን እሱ የምናይበት ሁኔታ እንፈጥራለን ነው። በዚህ በኩል የትግራይ መንግስት ለሚመራው ቲፒኤልኤፍ ህወሓት ሰራዊታችን ከኦሮሞ ኃይሎች ከሌሎችም አገዋሉ ቅማንት ከነዚህ ኃይሎች ጋር የሚያደርጓቸው እንቅስቃሴዎች አፋር ሶማሌ ውስጥ እንደዚሁ ሁሉም አካባቢዎች ላይ ያሉ ኃይሎች አሁን ባለንበት ደረጃ የጀመርናቸው ግንኙነቶች እና በቀጣይም የኢትዮጵያን ህዝቦች የሚወክሉ አክቲቭ ተቃውሞ ውስጥ ያሉ ወገኖች ጋር በመሆን የሽግግር ሂደት ተግባራዊ ለማድረግ የሚያስችሉ ሁኔታዎችን እናመቻቻለን ማለት ነው። ይሄ ነው ወደ አዲስ አበባ የምንሄድበት ዓላማ። መልካም። እዚህ ላይ ግን ዓለም አቀፍ ማህበረሰብ ጦርነቱን በሰላማዊ መንገድ ለመቋጨት የተለያዩ ጥረቶች እያደረገ ነው የሚገኘው። አሜሪካና የአፍሪካ ህብረት በዋናነት በቀድሞ የናይጄሪያ ፕሬዚዳንት ኦባሳንጆ ልኡክ አድርጎ ወደ መቀሌም ተደጋጋሚ ጉዞ ማድረጋቸውም ግልጽ የሚታወቅ ነውና እስካሁን ይህ የሰላም ጥረቱ ያስገኘው ውጤት አለ ወይ? ያስገኘው ትልቅ ውጤት የእኛን ሳይድ ኦፍ ስቶሪ ከኛ አንጻር የግጭቱ አነሳስን በሚመለከት ምን እንደሚመስል የሚረዱበትን እድል ፈጥሮላቸዋል። ለምሳሌ ኦባሳንጆ መጀመሪያ ሲመጡ የትግራይ ፕሬዝዳንት ያነሱላቸው ነገር ምንድነው? በቃ ያለፈውን ባናነሳ ጥሩ ነው፣ አሁን ዛሬና ነገን ብቻ መነጋገር ያለብን ነው። የኛ ፕሬዝዳንት ያላቸው ነገር ሲምፕል ነው። ዛሬና ነገ የትናንት ውጤቶች ናቸው፣ ፈለግንም አልፈለግንም። ስለዚህ ትናንቱን ሳንነጋገር እንዴት ብለን ስለ ዛሬና ስለ ነገ እናወራና ሰውየው መስማት አይፈልጉም። እንዴት ወደዚህ ደረሳችሁ ወደዚህ? ምክንያቱም እሳቸው የሚያስጨንቃቸው ነገር አለ። የአገር ሽማግሌ አይነት ጉዳያችሁን ለራሳችሁ ትታችሁ አሁን ታረቁልኝ ብቻ የሚሉ አይነት ሰው ናቸው። ሲመጡ እንደዛ ነው ሆነ የመጡት። ከዛ እንደዛ የሚባል ነገር ነው። ባልና ሚስት እንኳን ልታስታርቅ መጥተሽ ትንሽ ባክግራውንዳቸው መውሰድ ይችላል። የማዕድ የአልጋ ችግራቸውን አይደለም የምታነሺው፣ ግን ቢያንስ ግን ምንድነው ለዚህ ያደረጋችሁ ብሎ መነሳት ይችላል። አትሊስት የኛ ሳይድ ምንድነው ይመስል ለምሳሌ የሚነሳው በጠላት በኩል በነዚህ ድሩዮች በኩል የሚወራው ተደጋጋሚ ወሬ ምን ይመስላል? አሁን ለምሳሌ ሰውየው የኤርትራ ሰራዊት ኢትዮጵያ ውስጥ ትግራይ ውስጥ መኖሩን በሚመለከት ብዥታ ነበራቸው። ክሊር አድርገንላቸዋል። ምዕራብ ትግራይን በሚመለከት ለምሳሌ በድሮ መንገድ በንጉሱ በመንግስቱ ኃይለማርያም ጊዜ እንደነበረው ካርታ ብትመለሱ አትታረቁም ማለት ከአማራ ጋር ማለት ነው። እንደዛ ካረግን ትግራይ ተጨማሪ ግዛት ይኖራታል። አፋር የሚባል ክልል አይኖር፣ አማራ ክልል አይኖር። ይሄን ብዙ ሰው አያውቀው። አማራ ክልል የሚባል ኖሮ አያውቅም በታሪክ። አማራ ክልል አሁን ነው የመጣው። በተደጋጋሚ ስንል ነበር የአማራ ተስፋፊ ልሂቅ ልክ እንደ በሬ ነው፣ ሰርዶ ሲያይ ገደሉን አያይም። አሁን ገደል ገብቷል። የአማራ ተስፋፊ ልሂቅ ህዝብ ይዞ ገደል እንዳይጠፋ ነው ጥንቃቄ መደረግ ያለበት። ከሌሎች አማራ ወገኖችም ጋር መነጋገር የምንፈልግበት ምክንያት የጀመርናቸው እንቅስቃሴዎች አሉ። ይሄ ተስፋፊ ልሂቅ፣ ይሄ ሆዳም ከርሳም ተስፋፊ ልሂቅ ሰርዶ ሲያይ ገደል ሳያይ ህዝቡን ይዞ ገደል እንዳይገባ እሱ ይግባ፣ መግባትም አለበት። እዛ ነው ቦታ። በኃይል ግዛት አስመልሳለሁ ብለሽ ከጀመርሽ ኃይል ነው መፍትሄው ማለት ነው። አሁን ባለንበት ደረጃ የአማራ ክልል 2/3 የሚሆን በእኔ ግምት 3/5 የሚሆን ቦታ በትግራይ ሰራዊት ቁጥጥር ስር ነው ያለው። ማለት ምንም ሙሉ ጎጃም የመግባት ያለ መግባት ኢሹ ሚሊተሪ ኔሴሲቲውን አይተሽ ካልሆነ በስተቀር በዚህ ደረጃ ነው የታየው። ማለት አብዛኛውን የአማራ ቦታ ይዘን ስለዚህ በኃይል ይዘነዋልና የኛ ነው ብለን ልንቆይ ስናምሮ የአማራ ተስፋፊ ልሂቅ ስናምሮ ብቻ ነው። የአማራ ህዝብም አይደለም ያውቃል። የአማራ ህዝብ
እዚህ የተማረኩ ሰዎች ብቻ አይደሉም የገባንባቸው ቦታዎች ህዝቡ በደንብ እያየ ያለውን ሀቅ ከማን ጋር ዲል እያደረገ እንዳለ አሳምረው አቃ ሶ ኦባሳንጆ ይሄን ብለው ሲሉ ሪዲንግ ምንድነው ብዙ ጊዜ ፖይንትስ ይሰጡሻል ቶኪንግ ፖይንትስ ይባላል እሳቸው ይዘው ነው የሚመጡት አብይ የነገራቸውን አብይ ለምሳሌ ምን ብሎ ይነግራቸዋል የኤርትራ ጦር እኮ አልጋበዝነውም በራሱ ጊዜ ነው የመጣው ምናምን ይላቸዋል እንደዚህ አይነት ነገሮች ሶ ዋነኛው ውጤቱ የሚመስለኝ የኛን ሳይድ ኦፍ ዘ ስቶሪ ለመስማት የሚያስችላቸው እድል አግኝተዋል ነው በሁለተኛ ደረጃ በተደጋጋሚ ላዩት እዛ ያለው ስርዓት አብይ ራሱ አንትረስት ወርዝ እንደሆነ ለማየት እድሉ ገጥሟቸዋል በገባው ቃል የማያድር በእብለት ላይ የተመሰረተ ኑሮ ያለው ሰው እንደሆነ ማየት ችለዋል ይሄን አላሉንም ሰውየው በተግባር ግን ፍራስትሬሽናቸው ከዛ ነው የሚመነጨው ይሄን አሳምነዋል ይሄን ብለዋል ብለው ሄዱና ሲመለሱ ፊታቸው ጠንዝሉ በጥፋት 85 ዓመታቸው እንደዚህ ጣጣ ውስጥ የሚገቡበት ሁኔታም አይ ይሄን እንኳን እንደዚህ ነው ብትችሉ እናንተ ወድታው አሁን ለምሳሌ አንድ ነገር የሚያነሱታላችሁ የእርዳታ እህል እንዲመጣላችሁ ይሄን አድርጉ ይላሉ የእርዳታ እህል መከልከል ወንጀል ነው ይሄን እንኳን አስረድተናቸው የእርዳታ እህል በምንም አይነት ሁኔታ እና አንዳንዱ ያስገርማል ማለት ይሄ ተብሎ ሲመጣ ረዘን ይሄ ያስደነግጠዋል ወንጀል እኮ ነው የመቀላቀል ማለት ነው ፖለቲካዊና ሰብአዊ እርዳታውን አሁን ክሊር ሆኖላቸዋል ሰው ሲመጡ ከመጡ አሁን ብዙ ቢመጡም ችግር የለብኝም ለመምጣት ግን ቢያንስ ኢንሰንቲቭ ሊኖራቸው ይገባል እዛ ሄደው የሆነ ማየት ነገር አላቸው ቢያንስ የገባቸው ለምሳሌ አንድ ቦታ ላይ እንዲህ አልሆነም ብሎ የተናገራቸው ነገር አሜሪካኖችና ፈረንሳዮች ሄደው ውሸት እንደሆነ አስረድተዋቸዋል እና ይገርማቸዋል ሰውየው እንዴት ትንሽ ተምታቶባቸዋል ሶ አትሊስት ዋናው ውጤት የሚመስለኝ የኛን ሳይድ ኦፍ ስቶሪ መስማት የሚችሉበት እድል ተፈጥሯል ከዚህ ውጭ ፕሮፖዛል እንኳን ለማቅረብ በሁለታችንም ሊያቀራርብ የሚችል ሐሳብ ማምጣት መቻል አለብሽ እንደዛ እስካሁን የተፈጠረ ነገር የለም ሶ ያነሳናቸው ነጥቦች አሉ የነገርናቸው እነዚህ ነገር የሁማኒታሪያን ጉዳይ የሚባል ማለት ይሄን ካረጉ የእርዳታ እህል እሰጣለሁ የሚል ሰው ይሄን ካላረጉ ግን የእርዳታ እህል ከለክላለሁ ማለት ነው በኢፕሶ ፋክቶ ወንጀል ነው ዓለም አቀፍ ወንጀል ነው እርዳታን እንደ ፖለቲካ መሳሪያ መጠቀም እንደ ጦር መሳሪያ መጠቀም ዓለም አቀፍ ወንጀል ነው ሶ ይሄንን አትሊስት ክላሪፋይ ታደርጋለች ሰው ሲመጡ እርሶን ማየት አንፈልግም እኛ በጦር ሜዳ ቀንቶናልና አትድረሱብን ማለት አይቻልም የቆመ እንቅስቃሴ የለም ቀጥሏል ሶ የመጀመሪያ ቀን ሲመጡ ከሚሴ አካባቢ ነበር ሁለተኛ ቀን ሲመጡ አጣዬና በሰንበቴ መሃል ውጊያ ነበር ሶስተኛ ሲመጡ መዘዞ ነበር ማለት የእሳቸው መምጣት ያስቆመው ነገር የለም እሳቸውም ቢሆኑ አክብረን ነው የምንቀበላቸው ሰው ለማጥበብ የሚያስችሉ ሐሳቦች ይዘው ይመጣሉ ይሄን ብንልስ ይሄን ብናረግስ ነው የሚሉት ሶ የአፍሪካ ህብረት ልኡክ መሆናቸው የአፍሪካ ህብረት በትግራይ ህዝብ ላይ ለተፈጸመው ወንጀል ተባባሪ ነው የሚል በግልጽ አስቀምጠንላቸዋል እሳቸው የሚሉት እኔ ኢንዲፔንደንት ሆኜ ነው የምሰራው ውክልና የአፍሪካ ህብረት ይሁን እንጂ ከሌሎች ስቴክሆልደርስ ጋር ነው ሆኜ የምሰራው ነው የሚሉት ያዝልቅላቸው እንደዛ ግን እኛ ከአፍሪካ ህብረት መርሆች ጋር ምጠብ የለንም እኮ አፍሪካ ህብረትን አሁን የኮሚሽን ሊቀመንበር ነው አሁን የአብይ ዋና ጋሻ ጃግሬዎች አጫፋሪዎች የሆኑ ሰዎች ለፕሪንሲፕላቸው ያልቆሙ ተራ ሆዳደሮች ናቸው ብለን እናምናለን በዛ ደረጃ ነው ትሪት የምናደርጋቸው ግን ለአፍሪካ አይዲያልስ ብዙ ሰዎች እኮ አሉ የኬንያው ፕሬዚደንት ጥረት እያደረጉ ነው የደቡብ ሱዳኑ ፕሬዚደንት ጥረት አድርገዋል አሁን የቆመ ነው የሚመስለው ማለት ስለማይታመን ማለት ነው የሆነ ነገር ይላቸውና በሚቀጥለው ቀን ምን ይላል እኔ መቼ አልኩ አይነት ነገር ነው የሚለው ደግሞ ይሄ አይ ለማለት የፈለኩትም አይልም አብይ ሽምጥ ታርጎ ነው የሚችለውና ብዙዎች ግራ ነው የሚገባቸው ሶ እዚህ ደረጃ ኦባሳንጆ ወጣታቸው የተገኘው ጥቅም ይሄን ነው ልልሽ የምችለው ከምንም ነገር በላይ ግን እኛ ህዝባችንን ጥቅም እስካረጋገጠ ድረስ ለሰላም ዝግጁ መሆናችንን በተደጋጋሚ የገለጽነው ነገር ነው አሁንም ያላጠፍነው ነገር ነው ያንን በግልጽ አሳይተናል በዓለም አቀፍ ዲፕሎማቲክ እንትን ማዕከላት ዘንድ እኛ እንደ ችግር ፈጣሪዎች ሳንሆን በተቻለ መጠን ሬዲ እንደሆንን ለመፍታት እንዲያዩ የሚያስችል ስራዎች ሰርተናል ከዩኤን ከእርዳታ ማስገባት ጋር በተያያዘ ብዙ ስራዎችን ሰርተናል ተባባሪዎች ነን ተባባሪ ህዝባችን ለማዳን የሚያስችሉ ስራዎች
ሁሉም ቦታ ላይ ከማንም ጋር ለመስራት ዝግጁ ነን የሚለውን ያንንም ጭምር ነው ተግባራዊ ያደረግንበት። መልካም። ከዚሁ ከሰብአዊ እርዳታ ማዳረስ ጋር ተያይዞ አማራ ክልልና አፋር ክልል በረሃብ አደጋ ለወደቁ ዜጎች ሰብአዊ እርዳታ እንዲገባ ኮምቦልቻና ላሊበላ አየር ማረፊያ በዛ በኩል አብይ አህመድ እንዲያስገባ ፍቃደኛ ሆኗል። በአንጻሩ ወደ ትግራይ ደግሞ ማስገባት ከልክሏል። እና እነዚህ ሁለት ተቃራኒ ሀሳቦች እንዴት ነው የሚታዩ? ሲምፕል ነው። እነዚህ አንደኛ ኮምቦልቻና ላሊበላ እንዳስገባ ፍቅጃለሁ ሲል ሲቀጥፍ ነው። ደመቀ ልክ በችሮታ ለአማራ ህዝብ እንደተጨነቀ ሊያሳይ ነው። ጥያቄው ለእኛ ነው የቀረበው። ኮምቦልቻ እንዲያርፍ እኔ ጋር መፈቀድ መቻል አለበት። እኛ መፍቀድ አለብን። ሲምፕል ነው። ላሊበላ እንዲያርፍ እኛ መፍቀድ አለብን። ሰመራንም የኛም ፈቃድ ይጠይቃሉ። አዝም ማርፋት አልያዝነውም፣ ግን ይፈልጋሉ አንድ ነገር እንዳታረጉ እንዳለው። መቀለ ከነገ ጀምሮ ፍላይት ይኖራል፣ የዩኤን ፍላይት 301 አዋሳንጆ አንድ ካረጉት ነገር 301 መኪና አሁን ትራክ ተንቀሳቅሷል ናቸው። የኛ ፕሬዝዳንት ያሏቸው ምንድነው? አይ ቃል መግባቱ አይደለም፣ ቃል ሲገባ ዘመናት ሰምተናል፣ በተግባር ሲደርሱ እደውልልሃለሁ ነው ያላቸው። እና እሳቸውም እደውላለሁ መግለጫ አልሰጥም እህል ደርሷል ይሉ 50 ምናምን መኪኖች ጉዞ እንደጀመሩ ተመለሱ ብሏቸዋል። ቢኮዝ የትግራይ ህዝብ ማስራብ ዋነኛ አጀንዳቸው ለሆኑ ሰዎች ዝም ብሎ ለታይታ ብለው መኪና የሚፈቅዱበት ምክንያት የለም። ይሄ የአውሮፕላን ጉዞ የሚባለውም ዋናው ፐብሊሲቲ ስቱንት ነው። ነገ እንደሚመጡ ተስፋ እናደርጋለን። ፈቅደናል። የሁማኒታሪያን እንቅስቃሴዎች እንዲያስተባብሩ። ከዚህ በላይ ግን በርካታ የእርዳታ እህል ነበረ ኮምቦልቻ። ያደረግነው ምንድነው? ዩኤን በጣም በከፍተኛ ደረጃ ተባባሪዎቻችን ሆኑ ሰዎች የሁማኒታሪያን ኮኦርዲኔተር ማርቲን ግሪፍስ ነው የሚባሉት፣ እሳቸው ደውለን ይሄንን በነገራችን ላይ እናመላልሰው ብንልም መኪኖቹ የሉንም በእኛ እንትን። ስለዚህ ለተረጂዎች እንዲደርስ በአስቸኳይ ተቀበሉን ያልናቸው የደብሊው ኤፍ ፒ ወኪሎች ብዙዎቹ በተለይ አዲስ አበባ ያሉት የአብይ አህመድ ግልገሎች ሻይ አጣጮች ናቸው። እነሱ ቶኪንግ ፖይንታቸው ራሱ የአብይ ነው የሚመስለው እና ፊት ድራጊንግ ነበር። ይሄ እግር መጎተት ነገር ነበር። አስረክበናቸዋል። አስረክበን ቶሎ ጀምሩ ይሄን ያልነው ለትግራይም ሰሜን ወሎም ክሮስ ላይን ኦፕሬሽንስ የሚባል ከአዲስ አበባ ደብረ ብርሃንን አልፈን ብንመጣ ተከለክሉን አላቸው። አምጡ ችግር የለብንም። በእርዳታ ማጣት ምክንያት አሁን ኮምቦልቻ አካባቢ ሰው ጠብቀን ልጠብቀው አንችልም። ሰው እየተራበ ዘረፋ ምልክቶች አሉ የታዩ እና የዩኤን ኤጀንሲስ ዩኤስኤአይዲ ደብሊው ኤፍ ዩኤን ኤጀንሲንም በተጨማሪ ሲአርኤስ እና ዩኤስኤአይዲም እንደዚሁ እንትን አላቸው። ይሄንን ያልናቸው አሁን እንቅስቃሴ ጀምረናል ነው የሚሉት። እንደደረሰ አላውቅም። ለምንድን ነው እያልን ያለ ነው? እኛ ዘራፊ መንግስት ለመጣል የምንንቀሳቀስ ህግና ስርዓት የምናከብር መንግስት እንጂ ዘረፋ ውስጥ ምንገባ አይደለንም። እዛ ጥበቃ ላይ የሚውሉት ልጆች ታጋዮች ወላጆቻቸው በረሃብ የሚሰቃዩባቸውም ጭምር ናቸው። እንደዛም ሆነ ያን ሰርተናል። ግን ደብሊው ኤፍ ፒ አይነት ድርጅቶች ትልቅ ችግር እየፈጠሩ ያሉበት ምክንያት በእኔ እምነት ከአብይ መንግስት ጋር እጅና ጓንት ሆነው ህዝባችን ለማስራብ እየሰሩ ነው ማለት እንኳ ባልችልም ቢያንስ ያንን ምስል ለማስወገድ የሚያስችል እዚህ ጋር የሚባል ስራ ግን እየሰሩ አይደለም። መልካም። ሌላው በፋሽስቱ ቡድን የሐሰት ፕሮፓጋንዳ ሰለባ ይሆናል ተብሎ ስጋት ወይ የሚገመተው የአማራ ህዝብ የትግራይ ሰራዊት በገባባቸው ሁሉም ደማቅ አቀባበል በማድረግ ላይ ነው የሚገኘው። ለሰራዊቱም ከፍተኛ ድጋፍ ነው እያደረገ ያለውና ይህ እንዴት ነው የሚታየው? ወይ የአማራ ህዝብ የሚያስገርመው ምንድነው ፈረንጆች ዘ ሎው ኦፍ አንኢንተንድድ ኮንሲኩዌንስስ ይሏቸዋል። በጣም ጠላት በጣም ያሾረው ፕሮፓጋንዳ ነገር ነበር። መጥተው ያርዷቸዋል ይበሏቸዋል የሚለው ነገር ራሱ ጠቅሞናል። ህፃናቱ ሳይቀር መታረድ ነው የሚጠብቁት። ቀሳውስት፣ ሴቶች፣ እናቶች ሁሉም መታረድ ነው የሚጠብቁት በትግራይ ሰራዊት። የትግራይ ሰራዊት አሁን ያደረገው አይነት እንክብካቤ እንኳን ባያደርግ አለማረዱ ብቻውን ሰውን አስገርሞታል። ብዙ ቦታዎች ላይ እንደ እነዚህ ማመናቀጭ ፎች አሉ። የራሳችን ወንድሞች የራሳቸው ሙስሊሞች አሉ እኛ ሰራዊት ውስጥ፣ ክርስቲያኖች አሉ እኛ ሰራዊት ውስጥ፣ ሁሉም አይነት እምነት አለ። የራሳችን ናቸው የሚለው ነገር ለመውሰድ ጊዜ አልወሰደባቸውም። በነገራችን ላይ አንዳንድ አካባቢዎች ላይ እዚህ እግረ መንገድ ማንሳት ፈልጋለሁ። ለምሳሌ ሸዋሮቢት፣
በተወሰነ ኮምቦልቻም ትንሽ የዘረፋ እንቅስቃሴዎች ነበሩ። ዘረፋው በማንም የተደረገ አይደለም። በአካባቢው ባለ የተደራጀ ዱርዬም ሊሆን ይችላል። ክፍተትን በመጠቀም ወይ ስንዴ ትሰርቃለች ወይ ዘይት ትሰርቃለች፣ እንደዚህ አይነት ነገሮች ምልክቶች ነበሩ። ሶ ኢሚዲየትሊ ሰራዊት መድበን የተረጋጋ ሽግግር አካባቢው ሰዎች መርጠው አካባቢያቸውን እንዲያረጋጉ ራሳቸውን እንዲጠብቁ ነው እያደረግን። አሁን ሰው ይመጣል። እዚህ ቦታ ደስ ያላለኝ ጥቅል እዚህ ቦታ ላይ ተቀምጧል፣ ቤት አደራ ብለው ያስቀመጡልኝ ልጆች አሉ። እዛ ውስጥ ኢቭን ውስጣችን ውስጥ ሆኖ የሰራዊቱ አካል ይሁንም አይሁንም እንደዚህ አይነት የመዝረፍ እንቅስቃሴዎች የሚያደርጉ ሰዎች ካሉ የሚጠቆመው ህዝቡ ነው። ይህ ህዝብ እንዳልኩሽ ጠላት በተደጋጋሚ ያሾረው ፕሮፓጋንዳ የፈጠረው ስጋት አለመኖሩ ብቻውን ግንኙነታችን እንዳይሻክር አስተዋጽኦ አድርጓል። ከምን በላይ ግን የትግራይ ህዝብ ከአማራ ህዝብ ጋር ጠብ እንደሌለው በተግባር አሳይቷል። እርዳታ መድረስ የሚገባቸው አካባቢዎች ያለ የእርዳታ ለህዝቡ ነው የሚከፋፈለው እንጂ መንበላው አጥተናልና እኛን ወሰደው የሚል ነገር የለም። እዚህ ውስጥ በገባንባቸው ቦታዎች በሙሉ የምናሳድዳቸው የትግራይን ህዝብ መቀመቅ ለማውረድ የተንቀሳቀሱ እዚያው ሳሉ ለትግራይ ህዝብ በዛ ደረጃ ጥላቻ ያላቸው ሰዎች ለአማራ ህዝብ አክብሮትም ስለሌላቸው በተግባር የአማራ ህዝብ ሲበድሉ የነበሩ ሰዎች ናቸው። እነዚህ መልቀም ነው ስራችን። ከአማራ ህዝብ ጋር የሚያጣላን ነገር የለም። አማራ ህዝብ ራሱን በራሱ ማስተዳደር መቻል አለበት። ባይዘ ወይ ብዙ የከፈልንበት ነገር አለ። ማንም ሰው ጠበንጃውን አነካም ብለን ስለሄድን አገራማን ብሎ የሚያልፍ ስንቅ ያዘ ሰው ስንቅ ከሰው ዘርፈን አይደለም ሰራዊታችን የምንቀለው። ይሄን ያውቃል። መንገድ ላይ የሚያልፍን ሰው በደበቀው ጠመንጃ ማሽላ ውስጥ ተደብቆ ጥይት ተኩሶ ያቆሰለ የገደለ ብዙ አለ። ይህንን ለቅመን እንጨርሰዋለን። ምንም ጥያቄ የለውም። በዚህ መልኩ አጋጣሚ ተጠቅሞ ብዙ ቦታዎች አሉ። ሰሜን ወሎ አንዳንድ አካባቢዎች ሙከራዎች ያደርገው በደንብ መቀጣት በሚገባቸው ደረጃ ቀጥተናል። ጠመንጃውን ግን ለምንድን ነው የተሆነው? ለህዝቡ ያለን አክብሮት ነው። ክላሽን የያዘ ሰው ክላሽን በማስጣል እኔ ብዋጋበት ነው መርጠው፣ የጠላትን ዕድሜ ብናሳጥርበት ነው መርጠው። ግን አማራ ህዝብ እንደ ህዝብ ጠላታችን አይደለም የሚለው መልእክት ለማስተላለፍ ካለብን ዋጋ መክፈል ካለብን እንከፍላለን ብለን ዋጋ ከፍለን ዋጋ እየከፈልን አንቀጥልም። በእንደዚህ አይነት እንቅስቃሴ አነካትም ያልናትን ጠመንጃ ተጠቅሞ ወጮፎም ትሁን ውጅግራት ካላሽንቱን ወዘተ ተጠቅሞ እኔ የምልካቸው ሹፌሮች ላይ ወይራ የራሱ ህዝብ ላይ ጥቃት አደርሳለሁ የሚል ሰው ካለ እርምጃ ወስድበታለሁ። እዛ ላይ ምንም ጥርጣሬ መኖር የለበትም። ግን ለምንድን ነው ይሄን ያደረግነው ነው? የአማራ ህዝብ ራሱን ማስተዳደር አለበት። ኢንፋክት ወንጀል ውስጥ የሌሉ ወረዳ አስተዳዳሪ ወረዳውን ያስተዳደር መቀጠል መቻል አለበት። ዞን ኢትስ መርኪ የዞን አስተዳዳሪዎች በፖሊሲ ደረጃ ከወንጀለኞቹ እኩል ነው የምንቆጥራቸው። ግን ወንጀል አልፈጸምኩም ያሉ እንደሆነ በተግባር ያየን ኬስ ባይ ኬስ ቤሲስ ኋላን ምን አይሆንም የሚሆነው። በዴፊኒሽን ግን ከዞን በላይ ያለ አስተዳደር ይሄንን ትግራይ ውስጥ የተፈጸመን ጄኖሳይድ ለመፍጠር የሚያስቻል ሁኔታ ለመፍጠር በደንብ ተግቷል። ወረዳ ውስጥም እንደዚህ አይነት ወንጀል ውስጥ የተገቡ የምናውቃቸው ሰዎች ካሉ እነሱን ወዮላቸው። ግን በዚህ ደረጃ ወረዳ አስተዳዳሪ ወረዳውን ያስተዳደር እንዲቀጥል ነው እያደረግን ያለነው። ሸዋ እንደገባን የታየው ነገር ምንድነው? አቀባበሉ የሚገርም ነው። የህዝቡ አሁን እንዳልኩሽ አንዳንድ የዘረፋ እንቅስቃሴዎች አሉ። አካባቢ ያለው ሰው ብሬክዳውን ኦፍ ኦቶሪቲ የኛ ሰራዊት ማድረግ የሚገባውን ለማድረግ ጥረት እያደረገ ነው። ግን ለመዋጋት የሄደ ሰራዊት በየከተማው ህዝቡ ነው ራሱን ንብረት መጠበቅ መቻል አለበት። ህዝቡ ነው በደንብ መጠበቅ መቻል አለበት። ለጥበቃ የሚሆኑ ሰዎች እንመድባለን። ያ ማለት ግን እያንዳንዱ ቦታ ላይ መዋጋት ያለበትን የዚህን ጠላት እድሜ ማሳጠር ያለበት ሰራዊት የእያንዳንዱን ግለሰብ ቤት እየጠበቀ ይውላል ማለት አይደለም። ከዚህ አንጻር ህዝቡ ጋር የምንሰራው አሁን በቀጣይ ምን ይዛቸው ከተሞች አሉ። ትልልቅ ኢንዱስትሪ ማዕከላት ፊት ለፊታችን አሁን ያሉ ከተሞች አሉ። እነዚህ ህዝቡ በተረጋጋ ሁኔታ ንብረቱን ማስጠበቅ መቻል አለበት። የልማት ተቋማትን እንደማናፈርስ ኮምቦልቻ ሄዶ ማየት ይችላሉ። ተረት ነው የሚፈጥሩት። ሰዎች ገደሉ፣ ሰዎች አረዱ፣ እንደዛ የሚባል ነገር የለም። ህዝቡ ምስክርነቱን የሰጠ ነው። እዛ ላይ የሚቀጥሉት ከተሞች ላይ ቀጣይ አሁን የምንሄድበት ከተማ ላይ ያሉ የልማት ተቋማት ከማንም በላይ ህዝቡ ነው። ግን ደግሞ ጠላት እነዚህን ከተሞች የግርግር ማዕከል ማድረግ ሀይቅን እንድትወድም ትልቅ አስተዋጽኦ ያደረጉት የማይችሉትን ጦርነት ከተማ ውስጥ ነው ድብደባ የሚያደርጉት። ታንክና መድፍ ከተማ ነው የሚቀጠቅጠው። ከተማ ውስጥ መሽገን አይደለም የምንዋጋው።
መስጊዶች መሽገው መስጊዶች እንዲቃጠሉ ነው ማድረግ፣ መስጊዶች እንድናጠቃ ለማድረግ ያልሰሩት ስራ ነው። አማራ ህዝብ የአማራ የክልሉ ብቻ ሳይሆን የራሱ ወደፊት ጣፈንታ ባለቤት ነው። ይሄን እናምናለን። ይሄንን እውነታ የኛን የመኖር መብት ከሚቀበሉ የአማራ ኃይሎች ጋር ለመስራት ዝግጁ ነን። ሲፈልጉ ቀይ ባህር ግዛታቸው ነው ይበሉ። ይህንን ግዛት ለማስመለስ ህጋዊና ህጋዊ መንገድ ብቻ እንከተላለን ብለው እስካሉ ድረስ ከኛ ጋር ለመስራት ከነዚህ ጋር ለመስራት ችግር የለብንም። እኛ ጠባችን ሁመራን ይዣለሁ ራያን ይዣለሁ ብቻ ሳይሆን እስከ መጨረሻው አድቅቄ 100 ዓመት ቀና እንዳትል አረጋለሁ ብሎ በአደባባይ ከፎከረ ከደመቀ መኮንን እና ከተላላኪዎቹ ጋር ነው። እነዚህ ኢትዮጵያ ፖለቲካ ውስጥ ድርሻ ያላቸውም ቦታቸው መቃብር ነው። እነዚህ መቃብር እስኪወርዱ ድረስ ሁሉንም ስራ እንሰራለን። እኛ እያልን ያለነው ኢቭን በአማራ ፖለቲካ ኃይሎች ውስጥ እነዚህ የሚባሉት ግዛቶች የኛ ናቸው ብለው የሚያምኑ ግን ግዛት ለማስመለስ ኃይል አይደለም መፍትሄው። በኃይል ማስመለስ ከጀመርሽ በኃይል ከወሰድን በኋላ ምንድን ነው የሚሉት? በኃይል ወስደናል እኮ መሬት ግን የኛ ነው አላልንም። አሁን ቢሆን በህጋዊ መንገድ መፈታት አለበት ነው እያልን ያለነው። በኃይል ማስመለስ ከሆነ ኃይል ተነስቶ እስኪያስመልሱ ድረስ 10 ዓመት 20 ዓመት ግዛታችን ነው ብለን እንቀጥል ነው ማለት ነው። ለምን ወደዛ አይነት ስለዚህ የአማራ ህዝብ ክሊር ሆኖ ሊታየው የሚገባው ነገር እኛ የአማራ ክልልን ግዛት የመቆረስ የመቆራረስ የአማራ ህዝብ የራሱን በራስ የመወሰን መብቱን የማደናቀፍ ፍላጎት የለንም። በተግባርም እያሳየን ነው። የልማት ተቋማቱን እንዲጠበቁለት እንፈልጋለን። ማንም ባለ ሀብት ነኝ የሚል በስርቆት ያገኘውን ሀብት የአማራን ወጣት ለማስጨፈፍ እየተጠቀመበት ዝም ብለን አናየውም። እስከ መጨረሻው እናሳደዋለን። መልካም። ምናልባት የመወያያ ርዕሳችንም የፋሽስቱ ቡድን የቀቢጸ ተስፋ እርምጃና የትግራይ ሰራዊት እንቅስቃሴ የሚል ነውና የቀቢጸ ተስፋ እርምጃዎች የሚመስሉ የተለያዩ በትግራይ ንጹሃን ላይ እየተደረጉ ያሉ ነገሮች አሉ። ዓለም አቀፍ ማህበረሰብም ከማውገዝ በዘለለ ምንም ተጨባጭ ነገር የለምና የትግራይ መንግስት ምንድነው እያደረገ ያለው በዚህ በኩል? ከሰዓታችን ጋር ማጣጣም አጭር ነገር ነው። የትግራይ መንግስት የዚህን ስርዓት እድሜ ማሳጠር ብቻ ነው መፍትሄው ብሎ የሚያምነው። እናሳጥረዋለን። አንዳንዶቹ ሂማን ሽልድ ሊያደርጓቸው ይላሉ። በሺዎች የሚቆጠር የትግራይ ተወላጅ በየቦታው ታጉሯል። ወርቅ የትግራይ እናቶች ወርቅ እንደሚያደርጉ ይታወቃል። የጁንታው ወርቅ ተብሎ እኔ በጣም የሚያስገርም ዘመን የደረስነው ለጁንታው ሲባል የተሰበሰበ ወርቅ ተብሎ የእናቶች ጌጥ ሳይቀር በአደባባይ ዲስፕሌይ የተደረገ ነው። እና አዳነች አቤቤ አፋቸውን በከፈቱ ቁጥር የሚያቀረሹት ቅርሻት የጄኖሳይድ ቅርሻት ነው የሚያመጧቸው። በቀደም ዕለት ሳይ ነበረ ደሴ ተሸንፈው ሸሽተው ህዝብ ወጣት በክትክታ ዱላ አስይዘው ሰው ያስጨፈጨፉ የአብን ተራ ዱርዬዎች አምልጠው በየት በኩል እንዳመለጡ ኋላ አውቀናል። ግን አምልጠው አዲስ አበባ ገብተው የትግራይ ነዋሪዎች ናቸው ደሴን የያዙብን ብለው በትግራይ ነዋሪዎች ላይ ጄኖሳይድ ሲያውጁ በገቡበት ቦታ ገብተን እንለቅማቸዋለን። አንዳቸውም አያመልጡም። አንዳቸውም አብይ ባይዘው ወይ ትልቅ ውለታ እንደሚውልልን ተስፋ አደርጋለሁ። አብይ በባህሪው እሱ ልክ እንደ ባህር ዛፍ ነው። እሱ በበቀለበት ቦታ ሌላ እንዲበቅል አይፈልግም እና አሁን ማምለጥ ካለበት እነሱን አጉሮ የሚያመልጥ ነው ይመስለኝ። ሰው ይዞ የሚጠፋ አይመስለኝም። ምክንያቱም ጥፋተኞች ናቸው ብሎ ያምናል። በበቂ ሁኔታ ህዝብ አልቀሰቀሳችሁም፣ በበቂ ሁኔታ ህዝብ አላሳረዳችሁም ብሎ ስለሚያምን እኔ ተስፋ አደርጋለሁ ጥሏቸው እንደሚሄድ። እያንዳንዱ ቦታ ማን ላይ እንደጠቆመ አሳምረን እናውቃለን። የዚህን ስርዓት እድሜ እናሳጥረዋለን። ከዚህ ስርዓት ጋር እድሜያችሁ እንዳያጥር ተጠንቀቁ። ጥሩ ስራ የሚሰሩ ፖሊሶች፣ ጥሩ ስራ የሚሰሩ ዜጎች እንዳሉ እናውቃለን። ብዙዎች ናቸው። ዜጎችን የትግራይ ተወላጆች በሆናቸው ብቻ ጥቃት የሚደርስባቸውን ሰዎች ለመከላከል ዋጋ እየከፈሉ ያሉ ሰዎች እናውቃለን። እነዚህ መመስገን አለባቸው። ያረጉት ውለታ ይመለስልናል ብለው አይደለም። ወይኛ ሰራዊት ሲገባ ኦኤልኤ የኦሮሞ ነጻነት ሰራዊት ሲገባ የሆነ ሹመት እናገኛለን ብለው አይደለም። ሰብአዊነታቸው አስገድዷቸው የሰሩት ስራ ነው። እነዚህ መመስገን አለባቸው። እነዚህ መወደስ አለባቸው። በዚያ የዛኔው ያክል የእነ አዳነችን አጽድተነዋል ከተማ ይባላል። ቋንቋውን ራሱ ክሊንሲንግ የኤትኒክ ክሊንሲንግ ቋንቋ ሊተራሊ ነው የምትጠቀመው። ማይምነት በዚህ ደረጃ ያግዛል። ወንጀልሽን በአደባባይ ለማመን ያግዛል። እነዚህን አንዳቸውም አያመልጡ። የትም ቦታ ቢገቡ ደም እጃቸው ላይ እስካለ ድረስ እርምጃ እንወስድባቸዋለን።
ማሳጠር ነው እንዳልኩሽ። ካለን ሰዓት አንጻር በመጨረሻም ለኢትዮጵያ ሕዝብ የሚያስተላልፉት መልእክት ካለ እድሉን ልስጥዎት። የኢትዮጵያ ሕዝብ መልእክት ሲምፕል ነው። ትናንት ያያችኋቸው ምርኮኞች ቅጠል አይደሉም፣ ጫካ አይደሉም። በሺዎች የሚቆጠሩ የትግራይ ሕዝብ እየተራበም ጭምር የቀለባቸው ያሉ ምርኮኞች ናቸው። ልጆቻችን የት ገቡ ብላችሁ ስትጠይቁ ቢያንስ እነዚህ 10 ሺዎች የሚቆጠሩ ሰዎች በህይወት መተረፋቸው አንድ ነገር ሆኖ የነዚህ 20-30 እጥፍ ረግፏል። እንደገና የነዚህ 50-60 እጥፍ ለማርገፍ ክተት እያለ ያለ ቀጣፊ በቃህ በሉት። በቃ ካላችሁት ጥሩ ነው፣ ካላላችሁትም እንዲበቃው ስለምናደርግ የታሪክ እድፍ እጃችሁ ውስጥ እንዳይደርስ ጥንቃቄ አድርጉ። ይሄን ብቻ ነው ማስተላለፍ የምፈልገው። መልካም አመሰግናለሁ። የህወሓት ስራ አስፈጻሚና የትግራይ ሴንትራል ኮማንድ አባላት